የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሥነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪ መፈጸሙን አረጋግጠናል ብለዋል። ነብይ እዩ ጩፋ በበኩሉ የበሻሻው አብይና የሾላው ነብይ በተራ ጫጫታ ይጠፋል ብሎ ማሰብ ተራ ቅዠት ነው ሲል ገልጿል። በካውንስሉ የጽህፈት ቤት ኃላፊ ፓስተር ጌትነት ለማ ተፈርሞ የወጣው ደብዳቤ የቤተ ክርስቲያኒቱን መታገድ ያረጋግጣል። በካውንስሉ የምዝገባ ቁጥር 03111 በሃይማኖት ተቋምነት አባልነት የተመዘገበችው የክራይስት አርሚ ኢንተርናሽናል ቸርች ሊታገድ እንደሚችል ካውንስሉ ከ2 ቀን በፊት በሰጠው መግለጫ ጥቆማ ሰጥቶ ነበር። ካውንስሉ በቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪ መፈጸሙን አረጋግጠናል ብሏል። እግዱም በካውንስሉ ስነ መለኮት ኮሚሽንና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጡበት ድረስ ቤተ ክርስቲያኒቱ ታግዳ እንደምትቆይ ገልጿል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ወቅታዊ ጉዳዮችን በተመለከተ ከትናንት በፊት መግለጫ ሰጥቶ ነበር። በወቅቱ መግለጫውን የሰጡት የካውንስሉ የጽህፈት ቤት ኃላፊ ፓስተር ጌትነት ለማ ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክሮ ደርሶናል። በዚህ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ደንባችን ላይ በተቀመጠው መሰረት የሚገባውን ውሳኔ እናስተላልፋለን ብለው ነበር። የክራይስት አርሚ ኢንተርናሽናል ቸርች መሪ ነብይ እዩ ጩፋ መጋቢት 11 ወደ ሐዋሳ ከተማ ሲገቡ የታየውን ትዕይንት አስመልክቶ የተናገሩት ፓስተር ጌትነት በጦር መሳሪያ ታጅቦ ወደ ከተማ የሚገባበት ሁኔታ የወንጌል አማኞችን አስተምሮ በፍጹም የሚቃወም ነው። አጀብ ፈጥረው ግርግር በማድረግ ከተማው ላይ ሌላ አካል የገባ እስኪመስል ድረስ ማድረግ ተገቢ ነው ብለን አናምንም። ይህን ማድረጋቸው ለወንጌል አማኞች ክብር መስጠትም አይደለም። የመቃብር ስፍራ አጥቶ የሚቸገር የወንጌል አማኝ ስላለ የመንግስት አካላት እሱን ያድርጉልን። በተደጋጋሚ እንደዚህ የሚያደርጉ የተለያዩ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም። በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? ለኛ ትርጉም አልባ ነው። እንደዚህ አይነት ነገሮችን አስመልክቶ በቅርቡ መግለጫ እንሰጣለን። መታገድ ያለባቸውም ካሉም ይታገዳሉ። በፍጹም ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን ስናመልክ ካውንስሉ ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ በተደጋጋሚ በጽሁፍ በአካል ተነግሯቸዋል። ሰርቲፊኬት ሲወስዱ ፈርመዋል። ይህ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፍቃድ ፈጽሞ አይቻልም። ለሁሉም ክልሎች ይፋዊ ደብዳቤ ጽፈናል። ቢጠየቁም እንኳን የመንግስት አካላት እንደዚህ አይነት መሳሪያ ይዞ ማጀብ ተገቢ አይደለም ነበር ያሉት። የካውንስሉን መግለጫ ተከትሎ ነብይ እዩ ጩፋ በትናንትናው ዕለት በድምፅ መልእክት ሐሳባቸውን ሰጥተው ነበር። በዚህም የክርስቶስ አምባሳደር ወደ ከተማ ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሊዘጋ ይችላል፣ ገና መድፍ ይተኮሳል ሲሉ ተደምጠዋል። ነብይ እዩ ጩፋ በዝርዝር ምን አሉ? በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣውን የህዝብን ደህንነት ለመጠበቅ ነው። ይህ የመንግስት ተቀዳሚ ኃላፊነት ነው። በመቀጠል አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። ከዚህ በኋላ ቪኤት አይደለም በዚህ ዘመን የተፈጠረም ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። ለመቀበል እንደምትቸገሩ አውቃለሁ። ነገር ግን ምርጫ የላችሁም። አገልጋዮችን በንቀት አትዩ። አገልጋዮች የእግዚአብሔር ድምጽ ቃል አቀባዮችና መልእክተኞች ናቸው። በማስፈራራትና በማስጨነቅ ቀጥሎ የሚነሳውን ትውልድ ተስፋ ለማስቆረጥ የምትፈልጉ ሰዎች እኔ ያለው ከዚህም በኋላ ፊት ለፊት ቆሜ ለሚመጣው ትውልድ በር ለመክፈት ከፊት አለው። አንዳንድ ሰዎች ዘመኑ በሚመጥን መልኩ መንቀሳቀስን እንደ ኃጢአት ያያሉ። 7 እና 8 ፓትሮል ለምን ይመደባሉ? በዚህ ልክ መታጀቡ ለምን አስፈለገ የምትሉ ሰዎች ለአገልጋዮች መንግስታዊ የሆነ ጥበቃ ከለላ ዌልካም ያስፈልጋል። አንድ በእግዚአብሔር ለተሾመ አገልጋይ ምን ያህል ክብር እንደሚገባ መንግስትና መንግስታዊ የሆኑ መዋቅሮች በተረዱበት በዚህ ጊዜ የቤተ ክርስቲያን መሪዎች አይናቸው መከደኑ ከምንም በላይ
የሚያስገርም ነው። ቪኤት በዛ ፓትሮል በዛ የምትሉ ሰዎች እግዚአብሔር በአንተ ኮልኮሌ እንድታጀብ ነው የምትፈልገው? እግዚአብሔር ፓትሮል የሚታጀብ አምላክ አይደለም። ፓትሮሉም ለኛ ነው፣ እኛ ነን የምናጅበው። ከዚህ በኋላ ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ። የምታስተላልፉት መልእክት ተስፋ ከመቁረጥ የመነጨ ይመስላል። ሐዋሳ ስንገባ የተደረገልን አቀባበል ያስደነገጣችሁ ሰዎች ሰላም ናችሁ? ለማንኛውም ከዚህ በኋላ በሚደረጉ ክሩሴዶች ከዚህ የበለጠ ነገር እንደሚሆን እንዳትጠራጠሩ ከወዲሁ አረጋግጥላችኋለሁ። የበሻሻው አብይና የሾላው ነብይ በተራ ጫጫታ ይጠፋል ብሎ ማሰብ ተራ ቅዠት ነው ብለዋል። የካውንስሉን እግድ በሚመለከት እስካሁን ከቤተ ክርስቲያኒቱ የተሰጠ መግለጫ የለም።